በዚህ ቪዲዮ ላይ የኢትዮጵያ አዲስ ፓስፖርት ላይ የተገጠመውን RFID ወይም ደግሞ ሬዲዮ ፍሪኩዌንሲ አይደንቲፊኬሽን ቺፕ የተባለውን እንመለከታለን። እሱም ብቻ ሳይሆን ደግሞ እዚህ አዲስ ፓስፖርት ላይ ምን አይነት ቴክኖሎጂዎች እንዳሉና ከድሮ ፓስፖርት ደግሞ በምን አይነት መልኩ እንደሚለይ በውስጡ ምን አይነት የተለያዩ ነገሮች እንዳካተተ በደንብ አድርገን እንመለከታለን። አብራችሁን ቆዩ። ለዚህ ቻናል አዲስ ከሆናችሁ አቤኔዘር እባላለሁ። የቴክኖሎጂ ቪዲዮዎችን ነው የምሰራላችሁ። ፍላጎቱ ካላችሁ ሰብስክራይብ ማድረጋችሁ እንዳትረሱ። በተለይ ደግሞ ስለ ዩቲዩብ አልጎሪዝም በደንብ ማስተማርበት ቻናል ነው። ዩቲዩብ ላይ ገንዘብ ጀነሬት የማድረግ ሐሳብና ፍላጎቱ ካላችሁ ይህን ቻናል ሰብስክራይብ ብታደርጉት፣ ይህን ቪዲዮ ላይክ ብታደርጉት ከዚህ በኋላ የምለቃቸው ቪዲዮዎች ወደ እናንተ ይደርሳሉና ዩቲዩብን አልጎሪዝም በደንብ ስለማስተምራችሁ ይህን ቻናል ጆይን ማድረግ ትችላላችሁ። ሁላችንም እንደምናውቀው በዚህ ዓመት ኢትዮጵያ አዲስ ፓስፖርት ላውንች አድርጋለች። አዲስ ፓስፖርት ደግሞ የኢሚግሬሽን ዜግነት አገልግሎት የጃፓኑ ቶፓ ሴኩሪቲ ኢትዮጵያ የተባለው ኩባንያና የኢትዮጵያ ኢንቨስትመንት ሆልዲንግ በጋራ በመሆን ያዘጋጁ ፓስፖርት ነው። ፓስፖርቱ የሚታተመው ደግሞ እዚሁ ኢትዮጵያ ውስጥ ነው። ቦሌ ኢንዱስትሪ ፓርክ ውስጥ ነው የሚታተመው። ለመጀመሪያው የምናየው ምንድነው ፓስፖርቱ ለምን ሊቀየር አስፈለገ የድሮ የሚለውን ትንሽ ላውራችሁ። ከዚህ በፊት የነበረው ፓስፖርት ማሽን ሪዴብል ፓስፖርት ይባላል። ማሽን ሪዴብል ፓስፖርት ማለት ማሽኑ የመጀመሪያው ቡክሌቱን ገልጣችሁ ስታዩት የመጀመሪያው ፔጅ ላይ የነበረው ያንን ፔጅ ዳታ ፔጅ ይባላል። እሱን ማሽኑ ሲያነበው ስማችሁን፣ ከየት አካባቢ እንደመጣችሁ፣ ዜግነታችሁ ምን እንደሆነ እንደዚህ አይነት መረጃዎችን ብቻ ነበር የሚያውቀው ማሽኑ ማለት ነው። ያ ማሽን ሪዴብል ፓስፖርት ይባላል። ከ20 ዓመት በፊት የነበረ ማሽን ነውና በዛ አማካኝነት ያንን መረጃስ ብቻ ስለሆነ የነበረው በተለይ ብዙ ጊዜ ኮፒ ለመደረግና ፎርጅር ለመሰራት በጣም አመቺ የሆነ ፓስፖርት ነበርና በዛ አማካኝነት መንግስት ፓስፖርቱን ለመቀየር ተገዷል። ሌላው ደግሞ ይሄ ፓስፖርት የድሮ ፓስፖርታችን ማለት ነው የሚታተመው ኢትዮጵያ ውስጥ አልነበረም፣ ከኢትዮጵያ ውጭ ነበርና የሃርድ ከረንሲ ጥናት እያጋጠመ ስለነበረ እንዲሁም ደግሞ ዲዛይኑ በኢትዮጵያ እጅ ውስጥ ስላልነበረ በጣም ለሴኩሪቲ አስቸጋሪ የነበረበት ጊዜ ላይ ነበርና በዛ አማካኝነት መንግስት ፓስፖርቱን ለመቀየር ተገዷል። ፓስፖርት የሚታተመው ውጭ ሀገር ስለሆነ በጣም በተደጋጋሚ ጊዜ የቡክሌቶች መጥፋት ያጋጥም ነበርና በዚህ አማካኝነት በጣም ብዙ አስቸጋሪ ሁኔታ ስለነበረ ፓስፖርት ተቀይሮ ኢትዮጵያ ውስጥ እንዲመረት መደረግ ነበረበትና በዚህ አማካኝነት ነው ፓስፖርቱ ኢትዮጵያ ውስጥ ሊታተምና ደግሞ ፓስፖርቱ ሊቀየር ግድ የሆነው ማለት ነው። አዲሱ ፓስፖርትና የድሮ ፓስፖርት ምን አይነት ልዩነቶች አሏቸው የሚለውን ደግሞ ትንሽ ልንገራችሁ። የድሮ ፓስፖርት እንግዲህ እንደነገርኳችሁ ማሽን ሪዴብል ፓስፖርት ይባላል። የአሁኑ ደግሞ ኢፓስፖርት ይባላል ወይም ደግሞ ኤሌክትሮን ፓስፖርት ይባላል እና አሁን ላይ ኤሌክትሮን ፓስፖርት በዓለም ላይ ሌተስት የሚባለው ቴክኖሎጂ ነው። የድሮ ደግሞ እንደነገርኳችሁ ከ20 ዓመት በፊት የነበረ ቴክኖሎጂ ነውና ብዙ ጊዜ የድሮን ፓስፖርት ይዛችሁ ወደ ውጭ ሀገር መውጣት የምትፈልጉ ከሆነ በጣም ብዙ መንገላታት ነበር የሚያጋጥመው። የወጣችሁ ሰዎች ታውቁታላችሁ። የኢትዮጵያ የድሮን ፓስፖርት ይዛችሁ በቃ ማሽን ሪዴብል ስለነበረ ከ20 ዓመት በፊት የነበረ ማሽን ስለሆነ እሱን ይዛችሁ ኤርፖርት ስኬዱ በጣም ነበር መንገላታት የነበረው። ማሽኑ እሱን ሪድ ለማድረግ ከዛ ተሰለፉ ይባላል። በጣም ብዙ መከራዎች ነበር የነበሩትና አሁን ከተቀየረ በኋላ ግን ጀስት ስካን በማድረግ ብቻ ማለፍ ትችላላችሁና የመጀመሪያውና በጣም ሂውጅ የሚባለው ልዩነታቸው ይሄ ነው። አዲስ ፓስፖርት ላይ ደግሞ እንደነገርኳችሁ RFID ወይም ደግሞ ሬዲዮ ፍሪኩዌንሲ አይደንቲፊኬሽን ቺፕ የሚባል አለ። ሬዲዮ ፍሪኩዌንሲ አይደንቲፊኬሽን ቺፕ ማለት በውስጡ የባዮሜትሪክስ እና የባዮግራፊክ ኢንፎርሜሽኖችን የያዘ ማለት ነው። ይህ ማለት ደግሞ 10 የጣታችሁን አሻራ፣ የአይናችሁን ብሌድ፣ የፊታችሁን ገጽ በዛ የፓስፖርቱ ከቨር ላይ የያዘ ማለት ነው። እያንዳንዱን የፓስፖርቱን ቪዛ ካርዶች ላይ ብታያቸው በባዮግራፊክ ዳታና በባዮሜትሪክስ ኢንፎርሜሽን የተሞላ ነውና ሴኩሪቲው ከድሮ በጣም ኦልሞስት 300 እጥፍ የተባለውና 300 እጥፍ የበለጠ ነው። 300% ማለት ነው። 300% ከድሮ ሴኩሪቲ ላይ 300% ያደገ ነውና ጀስት ለሴኩሪቲ በጣም አስተማማኝ የሆነ አዲስ ፓስፖርት ነው ኢትዮጵያ ያዘችው። ሌላው ደግሞ እንግዲህ የድሮ ፓስፖርት ላይ የምታስታውሱ ካላችሁ ፓስፖርት ያላችሁ ማለት ነው ቡክሌቱን ገልጣችሁ ያለው ፔጅ ያ ዳታ ፔጅ የሚባለው ላይ ማለት ነው ዳታ ፔጁ ላይ ወረቀት ነበርና በቀላሉ ይጫጫራልና ብዙ ጊዜ ፓስፖርት ላይ እንደዛ የሚጫጫር ከሆነ ስካን ሲደረግ አይሰራምና ብዙ ሰዎች ኤርፖርት ሄደው ያንገላታቸው ነበረ። አሁን ግን ይሄኛው አዲስ ፓስፖርት ላይ ዳታ ፔጁ ላይ ወረቀት ሳይሆን ፖሊካርቦኔት ነው። የበፊቱ እንደነገርኳችሁ ወረቀት ነውና በጣም ሲጫጫራል ምን ይላል ከሆነ ነገር ጋር ሲነካካ በጣም ይጫጫር ነበረ። ያሁኑ ግን ፖሊካርቦኔት ስለሆነ ፕሮቴክሽኑ ሃይ ስለሆነ ምንም አይነት ሪስክ አያጋጥምም ተብሏል። እና እሱ ዳታ ፔጁ ላይ ለራሱ ዩቪ ላይት አብርታችሁ ብታዩ በጣም ብዙ የባዮሜትሪክስ ኢንፎርሜሽናችሁን እዛ ጋር ይዟል። የጣት አሻራችሁን፣ የፊታችሁን፣ የአይናችሁን ብሌን ምናምን እዛ ጋር በደንብ ይዞላችኋልና ብዙ ጊዜ ኤርፖርት ላይ ቼክ ያድርጉታል በዩቪ ላይት ወይም ደግሞ ሌላ እስካን ማድረጊያ ማሽን ስላላቸው በዛ አማካኝነት ቼክ እያደረጉት ማለፍ ትችላላችሁ ማለት ነው። ሌላው ደግሞ የሚለያቸው ነገር ምንድነው? ቡክሌታቸው ላይ የድሮ እንደምታውቁት ቡክሌቱ ላይ ወይም ደግሞ ከቨሩ ማለት ነው ቡክሌትና እዛ ላይ ምንም አይነት ኢንፎርሜሽን አልነበረውም። ያሁኑ ላይ ግን ቡክሌቱ ላይ በጣም ብዙ የሚባል የባዮሜትሪክስ እና የባዮግራፊክ
ዳታዎች አሁንም አሉት ተብሏል። ለምሳሌ ነት ፓስፖርቱ ጋር እዚህ ጋር እንደምታዩት አደይ አበባ አለችና አደይ አበባ ጀስት ዝም ብላ ሎጎ ሳይሆን የተለያዩ የሴኩሪቲ መረጃዎችን በውስጡ ያዘች ስካን መደረግ የምትችል ናትና ሰው አሁን ኤርፖርት ስኬዱ ክሌቱንና ዳታ ፔጁን አመሳስለው መረጃችሁ ተመሳሳይ መሆኑን ቼክ ማድረግ ይችላሉና ይሄኛውም ደግሞ ሌላው አዲሱ ፊቸር ነው። አዲሱ ፓስፖርት ምንም አይነት የዋጋ ጭማሪ የለውም። ዋጋው እንደ ድሮ ተመሳሳይ ነው። የሚለየው ነገር ደግሞ እድሜያቸው ከ25 ዓመት በላይ ለሆኑ ሰዎች ፓስፖርቱ የሚታደሰው በየ10 ዓመቱ ነው። ይሄ በጣም አሪፍ ነገር ነው። ያየሁት አንዱ አድቫንቴጅ ይሄ ነው። ብዙ ጊዜ በየ5 ዓመቱ መሄድ በየ5 ዓመቱ የሆነ ያክል ብር ማውጣት በጣም አሰልቺ ነውና ያሁኑ ላይ ግን እድሜያቸው ከ25 ዓመት በላይ ከሆነ ፓስፖርቱን የምታሳድሱት በየ10 ዓመቱ ነውና ይሄ አሪፍ አድቫንቴጅ ነው። ሌላው ደግሞ የዚህ ፓስፖርት በጣም ደስ የሚለው ነገሩ ከዚህ በፊት እንደምታውቁት እንግዲህ እንደነገርኳችሁ ፓስፖርቱ የድሮ ፓስፖርት ማለት ነው ማሽን ሪዴብል ፓስፖርት የሚባል ስለሆነ ከ20 ዓመት በፊት የነበረ ቴክኖሎጂ ስለነበረ በቀላሉ ገበያ ላይ ማግኘት አይቻልም ነበረ ማሽኑን። አሁን ግን እንደምታውቁት ፓስፖርት ሌተስት የሚባለው ፓስፖርት ስለሆነ በዓለም ላይ ማሽኖቹን ደግሞ በቀላሉ ገበያ ላይ ማግኘት የሚችሉ ስለሆነ የኢትዮጵያ መንግስት በጣም ብዙ ማሽኖችን የገዛ እዚሁ ማምረት ስለጀመረ የቀጠሮ ቀናችሁ በጣም እያጠረ ነው የሚገኘው። ለምሳሌ ከዚህ በፊት 7 ወር 8 ወር እስከ 1 ዓመት ድረስ የሚፈጨው አሁን ላይ በ2 ወር ያለቀ ነው የሚገኘውና ይሄም ደግሞ ትልቁ አድቫንቴጅ ነው። አሁን ላይ የሚደረገው ምንድነው ቀጠሮ ይዛችሁ በ2 ወራችሁ አሻራ ትሰጣላችሁ። ባዮሜትሪክስ እና የባዮግራፊክ ኢንፎርሜሽናችሁን ትሰጣላችሁ። ከዛ በኋላ ደግሞ ከ10 ቀንና ከ15 ቀን በኋላ ይቀጥራችሁና ፓስፖርታችሁን ይሰጧችኋል ማለት ነው። ይሄ በጣም አሪፍ ነገር ነው። ይሄን ፓስፖርት ለማግኘት ደግሞ ሪኳየርመንቱ እንደ ድሮ ነው። ምንም አዲስ ነገር የለውም። አሁንም ፓስፖርቱ የድሮ ፓስፖርት የያዛችሁ ሰዎች ከሆናችሁ ፓስፖርቱን እስከሚያልቅ ድረስ ወይም ደግሞ ኤክስፓየርድ እስከሚሆን ድረስ ፓስፖርታችሁን መጠቀም ትችላላችሁ። ግዴታ ማስቀየር የለባችሁም። ለምሳሌ በዚህ ዓመት ፓስፖርት ያወጣ ሰው 4 ዓመት ይገለገልበትና በ5ኛው ዓመት ላይ ፓስፖርቱን ሲያድስ ራሱ መንግስት አዲሱን ፓስፖርት ይሰጧል ማለት ነው። ስለዚህ የድሮ ፓስፖርት ያላችሁ ሰዎች ምንም ያሳስባችሁ ነገር የለም። የያዛችሁ ፓስፖርት ኤክስፓየርድ እስከሚሆን ድረስ መጠቀም ትችላላችሁ። ሪኳየርመንቶቹ ደግሞ አንደኛ የቀበሌ መታወቂያ አሁንም የሚያስፈልጋችሁ ማለት ነው። ሁለተኛ ደግሞ የልደት ሰርቲፊኬት፣ ሶስተኛ ደግሞ የምታወጡበት ገንዘብ ያስፈልጋችኋል። ሶስቱን ነገሮች ይዛችሁ ነው ፓስፖርት ማውጣት የምትችሉት። አዲሱን ፓስፖርት በ2 ቀን ማግኘት የምትፈልጉ ከሆነ 25,000 ብር ትከፍላላችሁ። በ5 ቀን ማግኘት የምትፈልጉ ከሆነ ደግሞ 20,000 ብር ትከፍላላችሁ። እንዲሁም ደግሞ በ2 ወር ከ15 ቀን በ3 ወር ውስጥ ደግሞ ፓስፖርት ማግኘት የምትፈልጉ ከሆነ ደግሞ 5,000 ብር በመክፈል ፓስፖርት ማግኘት ትችላላችሁ ማለት ነው። እኔ ፐርሰናሊ እንድሞላላችሁ የምትፈልጉ ሰዎች ካላችሁ ደግሞ እኔን ቴሌግራም ላይ ማውራት ትችላላችሁ። የምችለውን ያክል ላግዛችሁ ዝግጁ ነኝ። እዚህ ቴሌግራም ላይ ማስቀምጥላችሁ ቤናቢ የሚል ቴሌግራም አካውንት አለ። እሱ ላይ ገብታችሁ እኔን ማግኘት ትችላላችሁ፣ እኔን ማውራት ትችላላችሁ ማለት ነው። ዛሬ ቪዲዮ ይሄን ይመስላል። የሆነ የተማራችሁበት ነገር አለ። ለዚህ ቻናል አዲስ ከሆናችሁ አሁንም ሰብስክራይብ ማድረጋችሁ እንዳትረሱ። በሌላ በሚገርም ቪዲዮ እስከምንገናኝ ሰላም ሁኑ።